ደጋግሜ የዚህ አውደ ምሕረትም ላይ ተናግሬዋለሁ። በማንኛውም ጊዜ በማንኛውም ህይወት ውስጥ ያለ ሰው ራሱ ልቡናው ለራሱ ከሆነ ሰው እሱ እንደሚሻል የሚነግረው ሰው ካለ ያ ሰው ፈጽሞ የወደቀ ሰው ነው። በማንኛውም ጊዜ በገዳም ቢገባ ቢመንን እንደ አባ ዳንኤል የዱር ቅጠል ቢበላ እኔ እሻላለሁ የምትል መንፈስ ካለች የመጨረሻ የውድቀት መንፈስ ነው። ክርስትና ከማንኛውም ሰው አንሳለሁ የሚል መንፈስ ነው። ደጋግሜ ማስታወስ ፈልጋለሁ። አባ መቃርስ እንዲሁ አንድ ተጋዳይ መነኩሴ መጣና ለራሱ እንዲሁ የተሻለ መንፈሳዊ ህይወት ላይ እንዳለ ተሰምቶታል። ግን ደግሞ ድንገት የቀረኝ ካለ ብሎ መጥቶ ጠየቀው። እንዲሁ እንዴት ሁኜ ልኑር? ምን ባደርግ የተሻለ እግዚአብሔር እንደሳሰኘዋለሁ? አባቴ ወይ ምክርህን ስጠኝ አለው። ብመክርህ ትሰማለህ ወይ አለው። እንግዲህ ያ በመንፈስ ቅዱስ የከበረ ስለሆነ መንፈሱ ይታየዋል። እንዲህ የሚል ሰው እንዲሁ ምን ቀረኝ አይነት ነው። እንዲሁ ጥሩ እኮ ነኝ፣ እንዲሁ ምን ይሆን የቀረኝ አይነት ስሜት በውስጡ አለ። ይሄ ትዕቢት ነው፣ አባቶች ያውቁታል። እንዴ ልሰማህ አይደለም ወይ የመጣሁት አለው። እና ይህን ሲለው እንግዲያውስ ከማንም ሰው በምድር ላይ ካለ ከየትኛውም ከምታውቀውም ኃጢአተኛ ቢሆን እንደምታንስ ውስጥህን አሳምነው፣ ያን ጊዜ ትድናለህ አለው ይላል። ይህን ሲለው እውነትም በትዕቢት መንፈስ የመጣ ስለነበረ እንዲህ አለው፣ ጥሩ አባቴ ግን ባንስ እንዴት ከነፍሰ ገዳይ አንሳለሁ አለው ይላል መልሶ። አያችሁ፣ ያቺ ናት የትዕቢት መንፈስ። እንዴት መለሰለት? አየው፣ እዚህ ቲቶ ላይ ቅዱስ ጳውሎስ የገለጸው ቃል አለ፣ ለንጹሖች ሁሉ ንጹሕ ነው ይላል። አይደለም ይላል አይልም? ለንጹሕ ንጹሕ ብትሆን ኖሮ ዓይንህ እያየ እንኳን ሲገድል ብታየው ኖሮ ይሄ ሰው አንድ ሰው ገደለ፣ እኔ ግን ራሴን ደግሜ በመግደል ከእርሱ በልጣለሁ ትል ነበረ። አንተ ንጹሕ ስላልሆንክ ግን እሱ ካንተ የሚከፋ መስሎ ታየህ። ስለዚህ ሂድና ንስሐ ግባ አለው ይላል። እያዘነ ተመለሰ። አያችሁ፣ መንፈሳዊ ሕይወት ማለት በመንፈስ ድሆች የሆኑ ምን ይሆናሉ ነው የተባለ? ብፁዓን ናቸው ነው አይደለም የተባለ? ሰው በመንፈስ ቅዱስ ካለ ውስጡን የሚሰማው ባዶነት ነው፣ ኃጢአተኝነት፣ ደካማነት፣ ወራዳነት። ባለጸግነት ከተሰማው እንደዚህ ሎዶቅያ ቤተክርስቲያን እኔ እኮ ጸልያለሁ በየቀኑ ማንም አያውቅም። ሌሊት 9 ሰዓት እስከ 11 ሰዓት የምጸልያትን እኮ ማንም አያውቅም። በዚህ ሰዓት የምሰግዳትን ማንም አያውቅም። እንዲህ አድርጌ የምመጸውታትን እኮ ማንም አያውቅም። ይህችማ ስንቄ ናት እያለ ለራሱ ድልብ እንዳዘጋጀ እግዚአብሔርን ደስ የሚያሰኝ መንፈሳዊ ሀብት እያከማቸ እንደሆነ ለውስጡ የሚሰማው ሰው ድሃ ነህ ይለዋል የእግዚአብሔር ቃል። አንተ ባለጸጋ ነህ ትላለህ፣ ግን ድሃ ነህ፣ ምስኪን፣ ምንም ራቆትህን ነህ። ከእንደዚህ ያለ ባለጸጎች እንደሆን መንፈሳውያን እንደሆን እየተሰማን ባዶ ከሚያደርግ ድህነት እግዚአብሔር ያውጣን። ክርስቲያኖች፣ ክርስትና በጣም የፍጹም ድህነት ሃይማኖት ነው። በመንፈስ ድሃ የመሆን፣ በእውነት ድሃ የመሆን። በእውነት ማለት ምንም የለኝም ደግሞ የለንም። እኛ እኮ ደግሞ የምናሳዝነው ሳይኖረን እኮ ነው። ሳይኖረን እንዳለን የምናስብ ብንጾም ብንጸልይ ያለ ማዕከላዊ እንዳይቀር ሐሜታ ያልቆመለት፣ ምጽዋት ያልተከተለው፣ ርኅራሄ የሌለው፣ ትችት ያለቀቀው፣ ከፍ ዝቅ ያለቀቀው አንዱን በዚህ ሰዓት እንዴት ይበላል እያለ ይተቻል። በሽተኛ ሆኖ እንደሆነ አናውቅ። ለምን ምን እናውቃለን? ሰዎች ቢበሉ ምን አገባል? የራሳችን ንጹም ክርስቲያኖች ብዙ ጉድለት ነው ያለው። ጾማችን ብዙ ጉድለት አለው። ጾማችን ብቻ አይደለም፣ ጸሎታችን ብዙ ድካም አለው። ክርስቲያኖች፣ ይህንን ነው ዕውር ነህ የሚለውና እግዚአብሔር ቃል የሚነገረው በመንፈስ አይደለም እኛ ያለ ነው። በእውነቱ የምንቃጠልም ከሆነ በቅናት መንፈስ፣ በዚህ በስጋዊ መንፈስ ነው የምንቃጠለው። እግዚአብሔር ከዚህ ነፃ ያውጣን።